ዛሬ የምናስተዋውቃችሁ የሀያል ሀገሩ አሜሪካ ዋና ከተማ የሆነችው ዋሽንግተን ዲሲ ይሆናል። ከተቆረቆረች 234 ዓመታትን ያስቆጠረችውና ስፋቷም 68 ስኩዌር ማይል አጠቃላይ ህዝቧ ብዛትም ወደ 700 ሺህ ገደማ የሚጠጋው ይህች ከተማ በዓመት ውስጥም አራቱንም የተፈጥሮ ወቅቶችን ወይም ሲዝንስ የምታስተናግድ በተጨማሪም ከተማዋ ግዙፍ የሆኑ ብዙ ሙዚየሞች ባለቤትም ነች። ዲሲ በውስጧ ወደ 15 የሚጠጉ ትላልቅ ሙዚየሞች አሏት። እነሱም ናቹራል ሂስትሪ ሚውዚየም፣ ናሽናል ኤር ኤንድ ስፔስ ሚውዚየም፣ ናሽናል ሚውዚየም ኦፍ አሜሪካን ሂስትሪ፣ ናሽናል ጋለሪ ኦፍ አርት፣ ባይብል ሚውዚየም፣ አፍሪካን አሜሪካን ሂስትሪ፣ ናሽናል ፖርትሬት ጋለሪ፣ ናሽናል አሜሪካን ኢንዲያን ሚውዚየም፣ ዩናይትድ ስቴትስ ሆሎኮስት ሚውዚየም፣ ስፓይ ሚውዚየም ኤንድ ናሽናል ሚውዚየም ኦፍ ኤዥያን አርት ተብሎ የሚጠሩ በጣም ውብና ማራኪ ሙዚየሞችን አቅፋ የምትገኝ ከተማ ነች። ከሙዚየሞችም ባለፈ ዲሲ ብዙ የቱሪስት መዳረሻ ስፍራዎችን የያዘች ከተማ ነች። ከነዚህም ውስጥ የናሽናል ሞል ተብሎ የሚጠራውና ወደ 2 ማይል ተኩል ስፋት ያለው ይህ አካባቢ ዲሲ ሞኑመንትን፣ ሊንከን ሜሞሪያል፣ ማርቲን ሉተር ኪንግ ስታቱ፣ ሰከንድ ወርልድ ዋር ሜሞሪያል፣ ኮሪያን ሜሞሪያል፣ ጄፈርሰን ሜሞሪያል፣ ፍራንክሊን ሩዝቬልት ሜሞሪያል እና ዩኤስ ካፒቶልን ይዞ የሚገኘው በጥቅል ስሙ ናሽናል ሞል ተብሎ የሚጠራው ለዲሲ ከፍተኛ የቱሪስት መዳረሻ ሲሆን የዲሲ ውበትና ማማር ግን በእነዚህ ብቻ አያበቃም። እንደ ዋይት ሃውስ፣ ሱፕሪም ኮርት እና ላይብራሪ ኦፍ ኮንግረስን የመሰሉ ስማቸው የገነነ ስፍራዎችን ይህች ከተማ የግሉ አድርጋ ለልዕለ ሀያሏ ሀገር ዋና ከተማነት የሚመጥን ጽዳት፣ ውበትና መሰረተ ልማቶችን ሁሉ ተጎናጽፋ እናገኛታለን። ዲሲ በውስጧ ከያዘቻቸው ከነዚህ ሁሉ ውስጥ በተለይ ለኢትዮጵያውያን አገር ቤት ያላችሁ ወጣቶች ስለ ሳይንስ ምርምር፣ አርትና ታሪክ ለማወቅ ጉጉት ያላችሁ እንዲሁም ወደ አሜሪካ ዲሲ ለጉብኝት ለምትመጡም ሆነ እዚሁ አሜሪካ ውስጥ ሌላ ስቴት ለምትኖሩና ክረምቱን ከልጆቻችሁ ጋር ወደ ዲሲ አካባቢ ይዛችሁ ብትመጡና ታሳዩቸው እንደ ቤተሰብ ብትጎበኛችሁ ብዬ ማስባቸውን ከሳይንስ ከአርትና ከተፈጥሮ አንጻር ለልጆቻችሁ ለቤተሰባችሁ ይጠቅማሉ ብዬ ያሰብኳቸውን አራቱን ማለትም ናቹራል ሂስትሪ፣ ናሽናል ጋለሪ ኦፍ አርት፣ ላይብራሪ ኦፍ ኮንግረስ፣ ባይብል ሚውዚየም እና ናሽናል ኤር ኤንድ ስፔስ ሚውዚየምን በደንብ አስጎበኛችኋለሁ። አብራችሁ ከኔ ጋር እንድትቆዩም በአክብሮት ጋብዛለሁ። ለዛሬ ናሽናል ጋለሪ ኦፍ አርትን አብረን እናያለን። ከተመሰረተ 88 ዓመታትን ያስቆጠረውና ከ150 ሺህ በላይ የተለያዩ የአርት ኮሌክሽኖችን በውስጥ ይዞ የሚገኘው በየዓመቱም ከ3.8 ሚሊዮን በላይ የሆነ ህዝብ የሚጎበኘው መሃል ዳውንታውን ዲሲ ኮንስቲቲዩሽን አቬኑ ላይ የሚገኘው ናሽናል ጋለሪ ኦፍ አርትን ዛሬ በሰፊው እንዳስሳለን። አብራችሁን እንድትቆዩ አክብሮት ጋብዛለሁ። ይህ ሙዚየም ገና ከመግቢያው ጀምሮ ያለው ድባብ መንፈስን የሚያድስ ለአይን የሚይዝ የአርክቴክት ውጤት የሆነ የውስጠኛው ህንፃ ብቻ ራሱን የቻለ ልዩ ውበትን ተጎናጽፏል። በዚህ ሙዚየም ውስጥ ለቁጥር የሚታክቱ ከ15ኛው ክፍለ ዘመን ጀምሮ የተሳሉ ውብና ማራኪ ስዕሎችን የያዙ ብዙ ክፍሎች ይገኛሉ። በእያንዳንዱ ክፍል ውስጥ ያሉት እነዚህ አርቶች የኔዘርላንድን፣ ፍሬንችን፣ ጣሊያንን የመሳሰሉ ሀገራት የስዕል ውጤቶችን የያዘው ይህ ሙዚየም ዓለም ላይ እጅግ ውድና ውብ የተባሉ ብዙ የአርት ውጤቶችን ታጭቋል። ከነዚህም ውስጥ ሊዮናርዶ ዳቪንቺ ስራ የሆነውና ከሱ ስራዎችም ዘ ኦንሊ ኦይል ፔይንቲንግ ነው ተብሎ የሚታወቀው ጄኔቬራ ዲ ቤንቺ የተባለችው ልጅ ስዕል እጅግ ውዱ ነው። ዋጋውም በዛሬ ገበያ $350 ሚሊዮን ወይም በኢትዮጵያ ገንዘብ ስንመነዝረው ከ50 ቢሊዮን ብር በላይ እንደሆነ ይገመታል። ይህ ስዕል እንደ አውሮፓውያን ዘመን አቆጣጠር በ1967 ዓ.ም በ$5 ሚሊዮን የተገዛ ሲሆን ከዛ ጊዜ ጀምሮ በናሽናል ጋለሪ ኦፍ አርት ሚውዚየም ባለቤትነት ስር ቆይቷል። ሊዮናርዶ ዳቪንቺ ዓለማችን ካየቻቸው ድንቅ ሰዓሊያን ውስጥ በመጀመሪያ ደረጃ የሚቀመጥ ይመስለኛል። እሱ የሰራቸው ስራዎችም በዓለም ላይ ካሉት ውድ 3
የአርት ስራዎች ሶስቱም በሱ የተሳሉ እንደሆነ ይታወቃል። ከሰራቸው ስራዎች ውስጥ እንደ አውሮፓውያን አቆጣጠር በ2017 ዓ.ም በ450 ሚሊዮን ዶላር ኒውዮርክ ውስጥ የዓለምን የስዕል ዋጋ ክብረ ወሰን በሰበረ ደረጃ የተሸጠው ሳልቫቶር ሙንዲን እናም በፈረንሳይ ፓሪስ ሉቭሬ ሙዚየም ውስጥ የሚገኘው ኦሪጂናሉ የሞናሊዛ ስዕል ዛሬ ላይ ባለው ዋጋ ሲገመት እስከ 1 ቢሊዮን ዶላር ያወጣል ተብሎ ይገመታል። እንግዲህ የዚህ ድንቅ ሰዓሊ የኦይል ፔይንቲንግ የእጅ ስራ የሆነውን እና ከዳቪንቺ ስራዎች ውስጥ በብቸኝነት በኖርዝ አሜሪካ የሚገኘው ጀንቬራ ዲቬንቺ ስዕልን እዚህ ሙዚየም ውስጥ መታችሁ ብትጎበኙት መልካም ነው ላለው። ከዚህም ስዕል ባለፈ ሌሎች እጅግ ብዙ ስም ያላቸው ስዕሎች አሉ። ለምሳሌ ያክልም ዳንኤል ኢን ዘ ላየን ዴን፣ ቬነስ ዊዝ ዘ ሚረር፣ ማውዝ ኦፍ ትሩዝ፣ ውመን ዊዝ ሄር፣ ዘ ዳንሲንግ ካፕል፣ ዘ ፊስት ኦፍ ዘ ጋድስ፣ ዘ ሬልዌይ፣ ሌሎችም ለቁጥር የበዙ በመቶዎች የሚቆጠሩ አርቶችን አቅፎ የያዘውን ይህን አርት ጋለሪ እንድትጎበኙ እየጋበዝኩ ለዛሬ እዚህ ጋር እጨርሳለሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ።